ሰላም ጤና ይስጥልን የጥበብ ወዳጆች የጥበብ ንጉስ ቴዎድሮስ ካሳሁን ወይም ቴዲ አፍሮ ኢትዮሪካ የተሰኘውን አዲስ አልበሙን ይፋ ማድረጉን ተከትሎ መላው ኢትዮጵያውያን በከፍተኛ ስሜት ውስጥ ይገኛሉ። ይህ አልበም ለብዙዎች የሙዚቃ ስብስብ ብቻ ሳይሆን የቁስል መፈወሻ የተስፋ ስንቅና ለሚመጣው ትውልድ የተላለፈ ታላቅ አደራ ሆኖ ተገኝቷል። ዛሬ በዚህ ቪዲዮ ኢትዮጵያውያን ከልባቸው ያፈሰሱትን እንባ የሚያረግፍና ጥልቅ መልእክት ያዘሉ አስተያየቶችን መርጠን ይዘንላችሁ ቀርበናል። አብራችሁን ቆዩ። የተመረጡ አስተያየቶች ስለ ሰላምና አንድነት። እኔ ከትግራይ ነኝ። ለቀጣዩ ትውልድ ማስታወሻ ይሁንልኝ። ዘረኝነት በእኛ ይብቃ። ፍቅር ያሸንፋል። ኢትዮጵያ ለዘላለም ትኑር። የወደፊት ትውልድ ሆይ አደራ ዘርና ቀለም ሳትለዩ በሰውነታችሁ ብቻ ተዋደዱ። እኛ በ2018 ላይ ሁሉ ነገር አድክሞን የምንኖር ሰዎች ነበርን። በሰላም ምክንያት ለጠፉብን ቤተሰብ ሄደን መጠየቅ አልቻልንም ነበር። ይህን ስትሰሙ ዘረኝነት ጎጂ እንደነበር ተማሩ። ሀገራችሁን ውደዱ። ለጥበብ የተከፈለ ዋጋ። ይህን ሙዚቃ ለመስማት ዱባይ በረሃ ላይ ነበርኩ። ወርቅ ስራ ነኝ። ሙዚቃውን ለማውረድ የሞተር ኮንትራት 3000 ብር ከፍዬ ኢንተርኔት ባለበት ቦታ ሄጄ ነው ያደመጥኩት። በ2050 ያላችሁ ሰዎች ይህን ድንቅ ስራ ቃኙት። ሊቢያ ነው ያለሁት። ከሀገሬ ከወጣሁ 4 ዓመት ሆኖኛል። ከሌሊቱ 8 ሰዓት ላይ ሆኜ እያዳመጥኩት ነው። አንድ ቀን ይህ ሁሉ አልፎ ሀገሬ እንደመመለስ ተስፋ አደርጋለሁ። የህመም ማስታገሻ። ይህ ሙዚቃ መታሰቢያነቱ የኑሮ ውጣ ውረድ እንጂ ፖለቲካ ለማያውቁ በጦርነት ለተነጠቁና በመሃል ሰላም ለሚለምኑ የሀገረሰብ እናቶች ይሁንልኝ። ለሀገራቸው ሲሉ ለተሰዉ ጀግኖች፣ በየማረሚያ ቤቱ ላሉ የህሊና እስረኞችና ቤታቸው በላያቸው ላይ ለፈረሰባቸው ወገኖቻችን ትልቅ መጽናኛ ነው። በሕክምና ስራ ላይ ሆኜ ከሌሊቱ 5 ሰዓት ጀምሮ እያዳመጥኩት ነው። ፈጣሪ ዘረኝነትን አጥፍቶ በሰላም የምንኖርበት ሀገር ያድርግልን። የደጋፊዎች ፍቅር። የንጉሱን ዘፈን ከዩቲዩብ ዝም ብለን አላወረድነውም። እንደ መድኃኒት ከፋርማሲ እንደምንገዛው በክብር ነው የተቀበልነው። በህይወቴ ለመጀመሪያ ጊዜ 18 ዘፈን ቁጭ ብዬ በአንድ ጊዜ ጨረስኩ። የ7 ዓመት ጥማታችን በአንድ አልበም ረካ። አሁን ፍቅር ሲሰበክ ሁሉ ነገር እንደሚፈወስ በተግባር ተረዳው። ፍቅር ያሸንፋል። የመጨረሻ የዕለቱ መልእክት ለቴዲ አፍሮ። ምንም አልልም ወዳጄ ልቤ ከነቤተሰብህ አላህ ይጠብቅህ። ስለ ሀገር አንድነት ሰበክ። ኢትዮጵያ አንድነት እንደሚያምርበት መሰከርክ። የኢትዮጵያ መጪዋ ብሩህ መሆኑን አበሰርክ። ስለ ፍቅር ዘፈንክ። ስለ ናፍቆት አዜምክ። አፍሪካን ንቂ ያልካት ሰውነቷ አመሏ ብለ ስለ ፍቅር አዜምክ። ሰው የራስ መተማመን እንዲኖረው አበረታ። ራሱን እንዲገነዘብ ምክር ሰጠ። ኢትዮጵያ ትዘምን አልከን። በጉራግኛ በጋሞኛ አበረታህን። ሰው መሆን ኢትዮጵያዊ መሆን የታላቅ ታሪክ ሀገር መሆናችንን አሳሰብከን። ትልቅ እንደነበርን አስታወስከን። አንድነት ኃይል፣ ልዩነት ጌጥ መሆኑን ተጫውተ አሳየህን። ሙዚቃው፣ ቅንብሩ፣ ፍሰቱና መሰላሰሉ ደስ ይላል። ወንድም አለም ቴዲ ከነቤተሰብ በጣም ወድሃለሁ። ልጆችን አላህ ለቁም ነገር ያብቃልህ ይላል። እንኳን ደህና መጣችሁ ወደ ማልቲቪ